ደግሞ የሚለውን እየሰማሽው ነው? ምን አለ? ከእናትህና ከሚስትህ ማንን ታስቀድማለህ ሲባል ሚስቴን አላለም? ታዲያ ምን አጠፋልክ እኮ ነው። መከራይታ ወልዳ ካሳደገች እናቱ እንዴት ትናንት የሚያውቃትን ሚስቱን ያስቀድማል? ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሲባል አልሰማሽም? ምንም ይሁን እናት እኮ ናት፣ ከማንም ጋር አትወዳደርም። እውነት ነው አትወዳደርም። ሲጀመርም ሚስትና እናት የተለያየ ቦታ ነው ያላቸው። ያንን አስጠብቆ መቀጠል እስከቻለ ድረስ ማወዳደርም አይጠበቅበትም። ነገር ግን ከሁለቱ አንዱን የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን ሚስቱን ማስቀደምና ከጎኗ መቆም አለበት። ለምን? ወዶና ፈቅዶ የተቀበለው ግዴታው ስለሆነ ነው። እናቱም እሱን ወደዚህ ምድር ስታመጣው ወዳና ፈቅዳ ነው። ስለዚህ እሱን የማሳደግ የመውደድ፣ ለሱ መስዋዕትነት የመክፈል እናታዊ ኃላፊነት አለባት። በተቃራኒው ሚስቱ ደግሞ የሱ ኃላፊነት ናት። መርጦ ሲያገባትና ግማሽ አካሉ ሲያደርጋት ሊወዳት ሊጠብቃት በፈጣሪ ፊት ቃል ገብቷል። ስለዚህ የመምረጥ ግዴታ ውስጥ ከገባ ሁሌም ቢሆን እሷን ማስቀደም አለበት። እናቱ እኮ አንድ ናት፣ ቅያሬ የላትም። ሚስት ግን ከፈለገ ሌላ ማግባት ይችላል። ይሄ ደግሞ የትዳርን ክቡርነትና እስከምን ድረስ መስዋዕትነት እንደሚከፈልለት ያልተረዳ ሰው ሐሳብ ነው። አስቢው እስኪ አንቺ ባደግሽበት ቤት ውስጥ አባትሽ ከእናትሽ ይልቅ ለአያቶችሽ ቅድሚያ ሲሰጥ እያየሽ ብታድጊ ምን ይሰማሻል? አየሽ፣ ባሎች ይህን መረዳት ስለሚከብዳቸው ነው ብዙ ሚስቶች በባል ቤተሰብ ብዙ በደልና ስቃይ የሚደርስባቸው። ሁሌም ቢሆን ከሚስቱ ጎን እንደሚቆምና ለማንም አሳልፎ እንደማይሰጣት ቢያውቁ ኖሮ ማንም አይዳፈራትም ነበር። በቅድሚያ ባልሽ የሰጠሽን ቦታና ክብር ነው ቤተሰቦቹ የሚከተሉት። ግን ደግሞ አስቢው እስኪ አንቺ መከራሽን አይተሽ ወልደሽ ለተሽ አሳድገሽ እናንተ ያወቃትን ሚስቱን ካንቺ ሲያስቀድም ምን ይሰማሻል? በጣም ደስ ይለኛል። ለምን? እንደ እናት ፌል አላደረኩም ማለት ስለሆነ ነው። ልጄን በትክክለኛው መንገድ እንዳሳደግኩት ማሳያ ስለሆነና ትክክለኛውን ወንድ ልጅ ለዓለም ስላበረከትኩኝ ደስ ይለኛል። ልጄ ከኔ ይልቅ ሚስቱን አስቀደመ ማለት ከልጅነቱ ጀምሮ አባቱ ለኔ የሚሰጠውን ቦታ እያየ ጤናማ በሆነ መልኩ አድጓል ማለት ነው። ሚስቴ መቼም ቢሆን ከእናቴ አትበልጥም፣ እናቴን ከማንም ጋር አላወዳድርም የሚሉ ሰዎች ለእናታቸው ያላቸው ፍቅር ከሌላው ሰው የበለጠ ስለሆነ ሳይሆን ጥሩ አባት ስላልነበራቸውና አባታቸው ሚስት በምን መልኩ ትሪት መደረግ እንዳለባት ስላላስተማራቸው ነው እንጂማ እኮ የእነሱ ሚስት ማለት ለልጆቻቸው እናት መሆኗን መረዳት ከባድ ኮንሴፕት ሆኖ አይደለም። ከፍ ዝቅ ቢል ሰማይ ታምር ቢፈጠር ምድር ላይ